ያንም አውርዶታልና እንዲህ አለ። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ ድንግል ሆይ ለዮሴፍ ለተቃርቦ ብእሲ ወብእሲት የታጨሽ አይደለም። አንድም ለዮሴፍ የታጨሽው ለተቃርቦ ብእሲ ወብእሲት አይደለም። አላ ከመይቀብኪ ንጹሃ ንጹሕ ሆኖ በንጽህና ሊታዘዝ ሊላላክሽ ሊጠብቅሽ ነው እንጂ። እስመ ከማው ኮነ ንጽህና ክፍሉ ሆኗልና። አንድም ንጽህና ክፍልሽ ሆኗልና። ይህስ እንደምንድን ነው ቢሉ ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት በአጠቃላይ 15 ዓመት ሲሆናት አይሁድ በምቀኝነት ይህች ብላቴና ለአቅመ ሔዋን ደረሰች፣ እሷን እዚህ ያለ ጎልማሳ አስቀምጠን ቤተ መቅደሳችንን ታረክስብናለችና ትውጣልን፣ እንዲያውም ጠርጥረናታል አሉ። ጠይቀህ ያለችውን አድርግላት ብለው ዘካርያስን ላኩት። ዘካርያስም ሄዶ ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ተወጃለሽ አላት። እመቤታችንም ፈጻሚተ ፈቃድ ትሑት ናትና ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት እግዚአብሔር ሥራውን ያለ ምክንያት አይሠራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ እኔ በዚያ ላይ ምልክት አሳይሃለሁ፣ ለዚያ ሰው ስጣት አለው። ቢሰበስብ 1985 በትር ሆነ። ያንን ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ ተቀምጣበታለች። ዕጣም ቢጥሉ ለሱ ወጥቷል። እንደ 3 ምስክር ልማ በስሉስ ጥፋ በስሉስ እንዲሉ በዚያም በዚህም ቢሉ ለአንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበልህ ድረስ ይዘሃት ሂድ ጠብቃት አሉት። አይሆንም አላቸው። እኛማ ምን ቸገረን፣ ናዳም አብዩድ ባላወቁት ኃጢአት እንደ ቀሰፋቸው ይቀስፉ የለም አሉት። ይህን ጊዜ ተቀብሎ ይዟት ሄዷል። ዮሴፍ እመቤታችንን ከተቀበለ ወዲህ ወደ ግብረ ዓለም ወደ ዓለማዊ ሕይወት አልተመለሰምና ንጽሕና ክፍሉ ነውና አለ። ወሶበርየ ንጽሕናኪ ለሊሁ እግዚአብሔር አብ ንጽሕናሽን ቅድስናሽን ባየ ጊዜ ፈነወ አቤኪ መልአኩ ብርሃናዊ ዘስሙ ገብርኤል መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመት አለና ብርሃናዊ አለ። ተርታ መልአክ አለና ዘስሙ ገብርኤል አለ። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ። እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ